እኛ በኦርቶዶክስ ተዋህዶ እምነት ተከታዮች ምን አንድ አባባል አለ። የቄስ ሚስት አወቅሽ አወቅሽ ሲሏት ዳዊትን አውጣ አጠበች ይባላል። አሁንም በእኛ በሀገራችን ላይ ሁለት አንጋፋ እምነቶች አሉ። ይህ ግልጥ ነው። እነዚህ እምነቶች ግና ተቻችለውና ተሳስበው ነው ተሳስበው ነው መቀጠል ያለባቸው እንጂ አንዱ እኔ በልጥ እየተባሉ የሚፎካከሩ ከሆነ ለመጪው ትውልድም አደጋ ነው። እና ይህ ማለት ምንድነው? ዝም ብሎ አዎ ትልቅ አባት ሞተዋል ሰሞኑን በመሞታቸው እናዝናለን። እንዴት ሰው በሰው ይገደላል? እንደ ጥቅሉ ሰው መግደል የለበትም ብለን እናወግዛለን። ነገር ግን ዝም ብሎ በሆነ ዙሪያ ወጡ እኛ ነን እንደዚህ ነን ብሎ በሰልፍ አንድን ማህበራዊ የእምነት ተከታይ ማውገዝ ግን ጥሩ አይመስለኝም። እንደዚህ አይነት ነገሮች ግን ወደፊት ባይለመዱ ጥሩ ነው። አዎ ገዳዩ ለፍርድ ይቅረብልን ብሎ ማለት ጥሩ እያለ ግን አንድን የእምነት ተከታይ ግን ነጥሎ ግን በዛ ላይ በሰላማዊ ሰልፍ ማሳየት ጥሩ አይደለም። ተቻችለን ተባብረን አንዱ መደበቂያ አንዱ ዋሻ አንዱ ምናምን ሳይሆን ያንን ገዳይ እንድናፈላልገው ነው መሆን ያለበት ስል ምልክቴን አስተላልፋለሁ።